מועדים לשמחה, חגים מזמנים לששון, בגזבר דתה, יום גילי פסח בא ሁላችንም በያለንበት ቦታ መላው ህዝብ እስራኤል ያከበርን እንገኛለን። ያው ኦመርን ቆጠራም ከጀመርነ ሶስተኛው ቀን ሆኗል እና በአላህ ሸም የተመሰገነ ይሁን። በፔሳህ በዓል ብዙ ትድገታዊና በጣም ከፍ ያሉ ደረጃዎችን የምናይበት ጊዜ ነውና የስፍራት ኦሜርንን ትምርት ይዘን ትንሽ ማለት ነው ለመወያየት እንሞክራለን። በእግዚአብሔር እርዳታ ከኦሪት ላይ የተጻፈውን እያነበብን ማለት ነው እና በኦሪት ላይ ምን ተጽፏል? وسفرت لكم بمخوات الشبات من يوم أبيكم يتمر تنوفا شبا شباتو تموت ينا عدم محورات الشبات الشبيت يسبرو 50 يوم وكفتي من خا 11 عشان استمرت بورت لي بورز لو يوم رفع صوص بطرسات مست اسك اساس دسلين تتصفوا كونه እግዚአብሔር አምላክ ምን ይላል? ወስፈርተም ለከም የመخوات الشبات كم ከሰንበት ሁለተኛው ቀን ጀምሮ ሲል ያው ሰንበት ስንል ያው በየሰባቱ ቀን እና በየሳምንቱ ምናከብረው ሰንበት ሳይሆን እላ ፔሳህ የፔሳህ በዓል በመጀመሪያው ቀን ከዋለ በኋላ አንስቶ ማለት ነው። ከዛ አንስቶ 50 ሙሉ ቀን ያህል ተቆጥራላችሁ ይላል። ከን እስከመቼ ድረስ ነው የምንቆጥረው? በክራቴ ምንኻ ኸዳሻላሽም 7 ሳምንታቶች ያህል 50 ቀናቶች ያህል ተቆጥራላችሁ። ከዛ በኋላ አዲሱንን መስዋዕትና ወይም አዲሱን መስዋዕት ቁርባን እስከምታመጡ ድረስ ታመጣላችሁ ተቀርባላችሁ ለእግዚአብሔር ይላል ማለት ነው። በካብተ ምንኻ ኸዳሻላሽም ከን አዲስ መስዋዕት ወይም አዲስ መባ ለእግዚአብሔር ተቀርባላችሁ ይላል። እንግዲህ ይሄንን አሁን ያነበብነውን የኦሪትን አንቀጽ ይዘን ማለት ነው ጠለቅ ብለን ለማየት ስንሞክር አንድ ሰፈር አኺኑኽ የሚባል ዋና መሰረታዊ መጽሐፍ ብዙ ትእዛዛቶችን 613 ትእዛዛቶችን ከፍ ባለ ሁኔታና ደረጃ የሚያብራራ መጽሐፍ አለ። ያንን መጽሐፍ እንደዚህ ብሎ ይጽፋል ማለት ነው። ሰፈር አኺኑኽ ሚጽፋ ሽንቫ ከን እንደዚህ ይላል። לפי שכל עיקרם של ישראל אינו אלא התורה, מפני התורה נבראו שמיים וארץ, וכמו שכתוב אם לא בריתי יום ולילה חוקו שמיים וארץ לא שמתי. והיא העיקר והסיבה שנגאלו ויצאו ממצרים כדי שיקבלו התורה בסיני ויקיימוה. אז ምንድን ነው የሚለው? ምክንያቱም የህዝበ እስራኤል ዋና ህዝበ እስራኤልን እግዚአብሔር አምላክ የመረጣቸውና እና ህዝበ እስራኤልን ትልቅ ዋና ህዝብ ናቸው ብሎ እግዚአብሔር የመረጣቸው ዋናው ምክንያት ምንድነው? በኦሪት የተነሳ ነው ይላል። ማለትም የህዝበ እስራኤል ዋና ልዩ ነገር ምንድነው ይላል። የህዝበ እስራኤል ዓላማ ምንድነው? የህዝበ እስራኤል ትልቁ ህይወታቸው መሰረታቸው ምናቸው ነው ይላል። ኢላሃ ቶራ ኦሪታቸው ነው ይላል። ኦሪት ስለሆነች ነው እና ስለዚህም ነው ይላል። መፕኔ ሀቶራ ንብሮ ሸማይ ማለት ምድርና ሰማይም የተፈጠሩት ለምንድነው? ሰማይና ምድርም የተፈጠሩት ለምንድነው? ለኦሪት ተብላ ነው ይላል። ኦሪት እንድትኖር ወይ ኦሪት እንድትገኝበት የኦሪት ይቻላል በኦሪት መንገድ እንድትመራ ተብሎ ሰማይና ምድርን እግዚአብሔር ፈጠረው ይላል። ልክ እንደተጻፈው በመጽሐፍ ኤርምያስ ምዕራፍ 33 ቁጥር 26 ላይ ከን ይምሎ ብሪቲዮ ማበላ ለሆኮ ሸማይ ዋርስ ለሳምት ይላል። ሰማይና ምድርን ለአንድ ቀን አላስቀምጣትም አላኖራትም ኦሪትን ወይም ህግነን ባይኖር ባይፈጽሙ ኦሪት ባትኖር ባትገኝ ይላል ትንቢተ ኤርምያስ። እንደዚህም በህያ አይካር ወሲባ ሸንገሉ በየቱም የሚጽናይም ዋናው ትልቁ ምክንያት ህዝበ እስራኤልን እግዚአብሔር አምላክ ከግብጽ ምድር ያወጣቸው በምን ምክንያት ነው? ለምን ተብሎ ነው? በምን የተነሳ ነው? ምን ነው ምክንያቱ? ምን ነው ትርጉሙ ሲንል ትድገት ህዝበ እስራኤል ከግብጽ ምድር ያገኙት ለምንድን ነው ይላል? ከን ከደሽ ይከብሉ ሀቶራ በሲናይ ወይካይሙዋ በሲናይ ተራራ ኦሪትን ተቀብለው እንዲፈጽሟትኝ በኦሪት መንገድ እንዲኖርባት ነው ይላል። ይሄ ተሆነ ማለት ነው ፔሳህ ከዋለ በሁለተኛው ቀን አንስተው ሁላችንም ማለት ነው የኦሜርን ቆጠራ መቁጠር እንጀምራለን ይላል። ለምንድን ነው? ምክንያቱም ህዝበ እስራኤል ከግብጽ ምድር ከወጡ አንስቶ 50 ቀን በኋላ ኦሪትን ስለተቀበሉ ስለዚህ እኛ ማለት ነው የህዝበ እስራኤል ከግብጽ ምድር የወጣንበት ዋናው ዓላማና ምክንያት ለምንድነው? ሲናይ ተራራ ኦሪት እንድንቀበል ከሆነ ህዝበ እስራኤል ምን ማድረግ አለባቸው? ሊሃሮት በናፍሸን ወኸፈት ጸገዶ ለላያም አዮም አገዶል አንኽባድ አንኽሳፍ ልበኑ ከኤቨዲሽ አፍ ጸል ቢመኔ ተሚድ መተ ያቦ ሀይት አንኽሳፍ ላ ቢሄጣው ለኸሮት ህዝበ እስራኤል ማለት ነው ከን አንድ ሰው ከባርነት ወደ ጻነት ሲወጣ ማለት ነው በጉጉትና በትልቅ ፍቅር ማለት ነው
የሚወጣበትን ቀን እንደሚቆጥር ይላል ከሀጋም ህዝብ ሳይ ማለት ነው ከባርነት ወደ ነፃነት ተወጡ አንስተው ከን ምን ማድረግ ይጀምራሉ የመቁጠር ይጀምራሉ ማለት ነው መቼ ነው ኦሪት የምንቀበለው በውስጣቸው ማለት ነው ትልቅ ፍቅርና ትልቅ ምኞት ስለተፈጠረባቸው በዚህ የተነሳ ማለት ነው ህዝብ ሳይ መቁጠር ጀመሩ ይለናል ማለት ነው ይሄ ብቻ ሳይሆን ספירת העומר מביאה את הגעגוענו וכיסופנו למתן תורה. עומר ቆጠራ በምንቆጥርበት ሰዓት ማለት ነው በውስጣችን የሚፈጠረው ትልቅ ፍቅርና ጉጉት ምንድነው ኦሪትን ለኦሪት ማለት ነው ኦሪትን ለመቀበል ኦሪትንን ለመዘጋጀት ለመቀበል ማለት ነው ያለንን ፍቅር የምናሳይበት ትልቁ ነገር ምንድነው ይላል የኦሜርን ቆጠራ ስንቆጥር ነው ማለት ነው የኦሜርን ቆጠራ በቆጠርና ቁጥር ምንድነው የምናደርገው አኑ ሶፍሬም ታያሚ ሚቶክ ጽፒያ ድሩኻ ለኦቶ ዮም ገዶል በንخبዳ መባቴ ተኽሊት ኸየኑ ዮም ንቲናተ ቶራ ሐጋ ሻቦት ከነ በህይወታችን ማለት ነው ትልቁ ዋና ዓላማችን ምንድነው ኦሪትን ለመቀበል ስለሆነ እና ኦሪትን ለመቀበል ማለት ነው ሐጋ ሻቦት ደርሶ ምን እናደርጋለን በፍቅርና በጉጉት ማለት ነው ሁላችን ማለት ነው በየቀኑ ማለት ነው ኦሪትን እንደ የስፍራት ኦሜርን እንቆጥራለን ማለት ነው ምክንያቱም ከግብጽ ምድር ሁላችንን ስንወጣ ፔሳህንን ምናከብርበት ዋናው ምክንያት ባርና ወደ ነፃነት ወጣን በጊዜ ሲሆን አዝ ኦሪጅንን ምንቀበልበት ደግሞ እና የዘላለም ነፃነት ምናገኝበት እግዚአብሔር ዘንድ ማለት ነው ትክክልና ዋና በሆነ ደረጃ ምንቀርብበት ሐጋሻ ቦት ኦሪት ምንቀበልበት ጊዜ ስለሆነ ስለዚህ ማለት ነው መቁጠር እንጀምራለን ይሄ ከሆነ ግን አቆጣጠሩ እንዴት ነው የምንቆጥረው አቆጣጠራችን ምንድነው አሁን ሶፍሬም ከን ዛሬ ቀኑ እንደዚህ ነው ከዛ በኋላ ደግሞ ሳምንቱ እንደዚህ ነው እያልን እንቆጥራለን ማለት ነው ዛሬ ሶስተኛው ቀን ነው ለምሳሌ ሶስተኛው ቀን ነው ከዚህ በኋላ እንደዚህ እያልን እየጨመርና እንዳለን እስከ 49ኛው ቀን ግን መሆን የነበረበት አብዛኛውን ጊዜ ከላይ ወደ ታች ነው መሆን የነበረበት ምን ያህል ቀን እንደቀረና መቁጠር ነበር ለምንድን ነው እንደ አዲስ ሀታች ወደ ላይ ምን ቆጥረው በሚለው ጉዳይ ማለት ነው از እንደዚሁም ሰፈራ ኸኑኽ ማለት ነው ደግሞ ያብራራልናል ማለት ነው ምን ይለናል ومتصدا يمت ايراو الى ادخل سفرات يوم توب رشون شل فسخ ختمو በእውነት ግና ከዚህ በፊት ማለት ነው ለምን እህታችሁ ወደ ላይ መቆጠራችን በፊት የሚለውን ከማብራራታችን በፊት በመጀመሪያ ማለት ነው በእውነት መሆን የነበረበት የኡመርን ቆጠራችን መጀመሪያ የነበረብና ከግብጽ ምድር እንደወጣ ነው ወደ ቀን ነው መሆን የነበረበት ግን አሁን ምን አደረገው ምንድነው ከግብጽ ምድር በወጣና በሁለተኛው ቀን አንስተን ነው ምን መخرات አሸባህና ነው ፔሳህ አንደኛውን ቀን ነው ላለን እዛው በኋላ በሁለተኛው ቀን ነው ምን ጀመረው ለምንድነው እንደዚህ ሆነ ምክንያቱም ይለናል ፔሳህነን መጀመሪያው ቀን የወጣንበት ማለት ነው በዓሉነን እና የመጀመሪያውን የፔሳህን በዓል ዋና ትልቁን ቅድስና ደረጃውን እንዳናጎድልና የባርነት የወጣንበትን ዋናውን ትልቁ ነገር ማለት ነው ዝቅና እንዳናደርገው አዚ የመጀመሪያውን ቀን ማለት ነው የፔሳህንን አወጣጥና ታሪክና ታምር እንተርካለን እንማራለን እናመሰግናለን በሐለልም ሌላ ሰደር በማድረግም ስለዚህ የመጀመሪያው ቀን የፔሳህ የነፃነት ደረጃነቱን ማለት ነው ይጠብቃል ግን ከሁለተኛው ቀን አንስቶ ለኦሪት ዝግጅነታችን ማለት ነው መቁጠር እንጀምራለን ኦሜር ሰፈራ ኸኑኽ כי היום הראשון נתייחד כולו להזכרת הנס הגדול והוא יציאת מצרים የመጀመሪያው ቀን ዋናው ሁሉ ነገር ማለት ነው ወለመነው ለምንድነው ለግብጽ ምድር ለተደረገልን ሁሉ ታሪክና ዋና ትልቁ ታሪክ ማለት ነው ምን ተረክበትና ምን እናስታውስበት ቀን እንዲሆን ልዩ ቀን አድርገን የመጀመሪያው ቀን የፔሳህን ቀን እናከብራለን ሾው ኦቶሞፌት በኺዱሽ ዓለም ወዋህሽ ይኸት አሸም አልብኒ አዳም ምክንያቱም በፔሳህ የተገለጸ በምድር ላይ ምንድነው ለህዝብ እስራኤል እግዚአብሔር አምላክ ታምር ሲያደርግላቸውና ከግብጽ ምድር ሲያወጣቸው ያን ሁሉ ታምር ሲያደርግላቸው ማለት ነው እግዚአብሔር አምላክ ዓለምን እንደሚቆጣጠርና በዓለም ላይ ማለት ነው ሁሉ ነገር በእጁ እንደሆነ ሁሉ እንደሚመራ እግዚአብሔር ያሳየበትና ዓለምን ሁሉ እንደፈጠረና እንደሚቆጣጠር ወና አለ የሰው ልጅ እንደሚቆጣጠር እግዚአብሔር አምላክ የሚያሳይበት እንደሆነ የፔሳህ ትምህርት ያስተምረናል የፔሳህ ታምር ያስተምረናል ወላኑ ለአሪፍ በስምኻቶ ብላስከር ኢሞሽም ኢናና ኸይር ወልከን ይትከን ኸሽቦም يوم ሸልሚያል በሶመረት በዚህ ተነሳ ማለት ነው የፔሳህ የመጀመሪያው ቀን ለእግዚአብሔር አምላካችን ማለት ነው ያለን ትልቅ ምስጋናና ልዩነት እና እግዚአብሔር ይችላል እንዴት ዳጎ እንደሚቆጣጠራት ክፎችን ቀጦ ግብጻውያንን ጥሩዎችንና ደጋጎችን የመረጣቸውን የፈለጋቸውን ህዝብ ሳይና ግብጽ እንደናወጣ እቺን ዓለም እንደሚቆጣጠራ ከትንሹ ፍጡር እስተመጨረሻው ሁሉ ነገር እንደሚቆጣጠር እግዚአብሔር እንደሆነ ማለት ነው ይሄንን እናሳያለን እንደዚህ ከሆነ ማለት ነው የኦሜርን ቆጠራ ግና በሁለተኛው ቀን አስተን እንቆጥራለን ማለት ነው በላኸን አሻብ እንደዚህ ከሆነ
سفر أخيروه مننا علي كان وقال له ما راه يوم كه وكه يمين ليوم شنيش البسخ لازم لمن دينو نتلا قدم እንደጀመረው በጥያቄያችን ማለት ነው ለምንድን ነው ዛሬ እንደዚህ ዛሬ 3 ነው ነገ እንደዚህ 5 6 7 እያለ ምን ቀጥለው ለምንድን ነው ከ49 48 47 46 እየቀነስን ለምን አነድም ይለናል በዚህ የተነሳ ምን ይላል ወይሎ ማራ يوم كه وكه يمين شنيش البسخ شلوي يحسبون راوي له مار اليوم شني بالكن وتكل لمنوت همينيان مماشن عصبو بو قربان ومش وقربان نخبات شو الزخر شانهم مؤمنين كاشم هو باش قحطال بني ادم وطلع خيوط ما خدش لاين بكل شنا بشنا زيرا تبوه لخيوط بو በጣም ትልቅ ልዩ ነገር ነው የሚያስተምረን ሰፈራ ኺሉ ምንም ይለና አንደኛ ቀደም እንዳልነው የፔሳህ እንደሚጀምረው ቀን ልዩነት ስላለው ማለት ነውና የተለየ የተቀደሰ ቀን ስለሆነ ዛሬ ከሁለት ነው 3 ነው የሚለውን እንልበታለን ምክንያቱም ለምንድነው የፔሳህ የመጀመሪያው ቀን ማለት ነው እንዳንጎዳ እና ቅድስናውን ዝቅ እንዳናደርገው ግን ሌላው ደግሞ የቁርባን ኦሜር ወይም በተመደሱ በነበረበት ጊዜ كان قربان عمر የሚባል ማለት ነው መስዋዕት ይቀርብ ነበር የኦሜር መስዋዕት የኦሜር ቁርባን ብለን እንላለን ያኔ ይቀርብ ነበር ትንሽ ለዚህ ኋላ ከመብራታችን በፊት ይሄንን ቁርባን የምናቀርብበት ምክንያት ለምንድን ነው ይለናል ለምንድን ነው ምክንያቱም እግዚአብሔር አምላክ ማለት ነው እቺን ዓለም የፈጠራት አምላክ ማለት ነው እቺን ዓለም ማለት ነው ፈጥሮ ሁሉ ፍጥረታቶችን ሁሉ ፈጥሮ በተለይ ልዩ በሆነ ደረጃ የሰው ልጅ አዳምን ከፈጠረ በኋላ ለአዳም ማለት ነው የሚኖርበትንና ህይወት የሚሰጠውንን የሚበላውንን የሚጠጣውን ማለት ነው ለብዙ ቻለም ሰጥቷታለች ስለዚህ እግዚአብሔር አምላክ ማለት ነው በየአመቱ የተለያዩ አዲስ ፍሬዎችና አዲስ ሰብል አዲስ ምግብ ይሰጠናል እግዚአብሔር አምላክ ሰው አብዛኛውን ጊዜ ማለት ነው ሁሉ ነገር ማለት ነው በየአመቱ በጋው አልፎ ክረምቱ ይመጣል ከዛ በኋላ የዘራው በቅሎ አጭዶ ፈጭቶ ጋግሮ አብስሎ ይበላልኝ ኖርማል ነው ብሎ ያስባልኝ ግን እንደዚህ አይደለም ምክንያቱም እግዚአብሔር አምላክ ማለት ነው እንዳልነው ወጽ ለሐዮት ወመሐደሽ ላይም በኮል ሻና በሻና ዘራት በኦት ለህይወት በ እግዚአብሔር አምላክ ማለት ነው በየአመቱ ለሰው ልጅ የሚሆነውንና ለሰው ልጅ የሚበላውንን ለሰው ልጅ የሚጠቅመውንን የሚመገበው ምግብ ማለት ነው ያድስልናል ይሰጠናል በየጊዜው ማለት ነው የዘራነው እህል በቅሎ ማለት ነው መብላት እንድንችል ማለት ነው ፈጣሪ አምላክ ባያደርግ ኖሮ ቢሆን የሰው ልጅ ማለት ነው ምግብ አልባ ይቀር ነበር ስለዚህ ማለት ነው የኦሜር ቁርባን ስናቀርብ ምስጋናችን ምንድነው እግዚአብሔር አምላካችን كان ያለፈው አመት የበላነው ፍሬ አብቅቶ አሁን አዲሱ እህል ከመብላታችን በፊት የመጀመሪያውን ፍራፍሬ የመጀመሪያውን እህል እናቀርባለን ምክንያቱም አንተ አምላካችን ማለት ነው كان አሁን በሳል ሀገር ወይ እንግዲህ የዝናብ ጊዜ አልፎ አሁን አቪቭ ወይ የጸደይ ወር ነው ያለ ወደ እንግዲህ ወደ ሰብሉ እየበሰለ የሚሄድበት ጊዜ ስለሆነ ስለዚህ ማለት ነው እግዚአብሔር አምላካችን ማለት ነው ፍራፍሬዎችንን ለሰው ልጅ የሚሆኑትን የሚጠቅሙትን ማለት ነው አዘጋጅቶ ስለሰጠን ለዚህ ልናመሰግነው ስለሆነ አዝ ምስጋናችን ምንድነው ፈጣሪ ፈጥሮ ለኛ የሚያስፈልገንን እንደሚሰጠን ምክንያቱም ምን በለው ምን ጠጣው የሚሰጠን እግዚአብሔር አምላክ እንደሆነ ሁሉ ነገር እንደሚቆጣጣረው እኛ ምን ሰራውን ስራ ብቻ ሳይሆን እግዚአብሔር የሚቆጣጣረው እግዚአብሔር ደግሞ የሚቆጣጣው ምንድነው ምን በለው ምን ጠጣው እንዲሰጠን እንዲኖረንነን ይሄንም ራሱ ፈጣሪ አምላክ ነው የሚያይልን የሚያደርግልን ማለት ነው ለከን ስለዚህ አቆጣጣራችን ዝም ብሎ ቁጥር መቁጠር ብቻ ሳይሆን ይሄ ምንድነው የምስጋና የተዋደበት ምስጋና ትልቅ ለፈጣሪ አምላካችን ማለት ነው ምግቡነን ሰብሉነን ሁሉ ነገር አዲስ አንተ የምትቆጣጠር መሰጠንህን ብለን ምናመሰግንበት ጊዜ እንደሆነ ይሄ ያሳየና በመጀመሪያ በኩል ማለት ነው ለአስኪ ላኑኪ አሸ ማሽጊያ ኻለኑ መካየም ወታኑ ሻሬ መሐደሽ ላኑ በኮልሻና በሻና ታጥቦ ምክንያቱም ሁሉ ጊዜ ማለት ነው እኛ ምን ያስተውሰናል የሆነ ቆጣ ነው ቁጥር ፈጣሪ አምላካችን ማለት ነው ሁሉ ነገር እንደሚያያዝ እንደሚቆጣጠርና የኛ የመስፈልገን ነገር በሱ እጅ እንደሆነች እንደሚሰጠና ያለን በዚህም የተነሳ በኦሪት ዘሌዋውያን ያለ እንደተጻፈው ከዛው ላይ በመራፍ 23 ቁጥር 9 ቁጥር 15 ላይ ኪታቦ ኢላአርስ አሸራኒ ወተላኸም ወክጻርተም ክትራ በሃቤተም የተኦመር ረሽክ ክትርኸም መላከውሄን ወይኔ ፈታ ኦመር ለፍኒ አሸም ለርጾንኸም የመخورات አሸበት የኒፈን ነው አኮሄን وعسيتين بيوم عن نفخم يتعمر كيف استمين بين شناتو ولا كيف بنقول بلا ودا اجراچو ستمتو ودا سقال اجر ستمتو الى وكثرتم كثير فهبتم يتعمر رشيد كثير خميلا كوهن كان يمجمروا انن سبلون غنا اديسون سبلن كما
ከማጨዳቸው በፊት መጀመሪያውን ፍሬ ማለት ነው አጭዳችሁ ለማን ሰጣላችሁ? ወደ ካህኑ ወደ ቤተ ክርስቲያን ታመጣላችሁ። ላይ ካህኑ ምን ያደርጋል? ወይኒ ፈታ ኦሜር ለፍኔ አሸም ለርጾነኸም በመሆራት አሸባት ያኔ ፈና ኮሄን ከን ፔሳህ በኋላ በሁለተኛው ቀን ማለት ነው ኮሄኑ ከአዲሱ ሰብል ከታጨደው ይወስድና ምን ያደርጋል? ያኒፍ ከን ከፍ ያደርግና ማለት ነው ወደ ለእግዚአብሔር ማለት ነው ያቀርባል። فعصيته بيوم أن فهمت عمر كيف استميم بيشناتو لولا كذي عمر قربان قام يندمت بق تبوت لإخزافير مساوات أقرب لالي هذا ولا قتله من يلالو وسفارتهم داخل من مخورات الشبات ميوم ما فهمت عمر تنوفا شبه شبات وتميوت ينا عاد من مخورات الشبات الشفيئة تسبرو 50 يوم بكفتهم من 11 شهر يعني أزم بهلا يو ቆጠራውን ኦሜርን ቆጠራ መቁጠር ተጀምራላችሁ 50 ቀን ያህል ሙሉ 50 ቀን ስለ 7 ሳምንታቶች ያህል ቆጠሩ ይላል። ሶመሬት ወደ እስራኤል ሀገር ስንመጣ እንግዲህ በጣም ትልቅ ፈተና ሊያጋጥመን ነው ማለት ነው። ምክንያቱም እግዚአብሔር ሕዝበ እስራኤልን ከግብጽ ምድር ካወጣቸው አንስቶ 40 ዓመት በምድረ በዳ ሲመራቸው የቸገራቸውና የጎደላቸው ነገር አልነበረም። ምክንያቱም በእግዚአብሔር እጅ ስለሚመሩ የሚበሉትን ከሰማይ መና ያወርድላቸዋል፣ የሚጠጡትን ውሃ ያፈልቅላቸዋል። ስለዚህ ሁሉ ነገር በእግዚአብሔር እጅ እንደሆነ በአይናቸው እያዩ ነው። ያው በዚህም ምግቡንን ሲያወርድላቸው የላቸው ምግብ ግና በየቀኑ መና ያወርድላቸዋል። ስለዚህ ይበላሉ። እነዚህ ስለዚህ መና ሲበሉ ምን ያለው ይሄ ህማን ነው የመጣ ከእግዚአብሔር ነው። እግዚአብሔር ነው የመጣ በዚህም የተነሳ ነው መምራቸው ሙሴ كان واخلت بسبب بيرخت تشميلو كيخا يوم بيركات امازون يمجمرن براكه ممراچ موسى دنگگول علي كان هي كوريت تازز نوت تاز ማለት ነው بيركات امازون از ሲባረኩ ምንድነው ብሎ ብሩክ አንተ እግዚአብሔር አምላካችን ያለም ንጉስ በቸርነቱ የሰው ልጅ የሚመግብ ምክንያቱም ላማ በቸርነቱ ምክንያቱም እነሱ አይደለም ዘርተው አጭደው ፈጭተው አልደለም የጋገሩት ያንን መና እግዚአብሔር ስለመጣ ስለዚህ እግዚአብሔር በቸርነቱ የሰው ልጅ እንደሚመግብ በበረሃ እንዳሉ ትንሹ ትልቁ ሁሉም ያስፈልገው ነገር እግዚአብሔር መናው ያወረደ የሚሰጣቸው እሱ ፈጣሪ እንደሆነ እያዩ ስለሆነ ስለዚህ ትልቅ እምነት ነበራቸው። በየቀኑ ነው የሚወርድ የነበረ ጋም ዛሬ የወረደው ለነገ አይቆይላቸውም ወዲያው ይበላሻል። ስለዚህ ሁሉ ነገር እግዚአብሔር እንደሆነ 40 ዓመት ያህል ያያሉ። በጣም ትልቅ እምነት ነበራቸው። ግን ትልቁ ፈተና ምንድነው? ወደ እስራኤል ሀገር ሲመጡ ጋም መናው የቆመ መቼ ነው ይላል። ከእስራኤል ሀገር ወዲያው እንደገቡ ነው የቆመ መናው ማውረዱ። በእስራኤል ሀገር ወዲያው እንደገቡ ሲቆም ማለት ነው መናው ምን ማድረግ ነበረባቸው? ማራስ ነበረባቸው። እዛ በኋላ መዝራት ነበረባቸው። እዛ በኋላ ማጨድ ነበረባቸው። ሁሉ ነገር እዛ በኋላ ህዝብ የተነሳ የሰው ልጅ ምን ይላል? እኔ ነኝ የዘራሁትኝ፣ እኔ ነኝ ያጨድሁትኝ፣ እኔ ነኝ ያፈራሁትኝ። ስለዚህ ምን ይላል? ጥሩ ቤት ትሰራለህ፣ ጥሩ ቤት ወይም ትገዛለህ። ከዛ በኋላ ብዙ ሀብትና ንብረት ይኖርሃል። ከዛ በኋላ ምን ይሆናል? የሰው ልጅ ማለት ነው ኩራት ይሰማዋል። ሁሉ ነገር በእኔ ኃይል ነው ያገኘሁት፣ ሁሉ ነገር በእኔ አቅም ነው ያገኘሁት በማለት ማለት ነው የሰው ልጅ ኩራት ሊደርስ ነው ማለት ነው። ስለዚህ እስራኤል ሀገር ስገቡ ይላል መጀመሪያ ምን ማድረግ ያለባችሁ? አቅርቡ። ለምን ፔንቶኻል በሳባት ተውባቲም ቶቢም ትቪኔ ያሻፍታ او ذكر خبصون خير بيون وكسف زابي رب الله بخول اشر يلاخ يربه ورمل بخاب شبته تشمل خموت خميرت مصرايب מבית עבדים ואמרת בלבבך כוכב יוצא מידי עשה לי את החיל הזה. ምን ይላል? የሰው ልጅ ይበላል፣ ይጠግባል፣ ይጠጣል፣ ሆዱን ይሞላል፣ ደረቱን ይነፋል፣ ሁሉ ነገር በእኔ ኃይልና በእኔ አቅም ያገኘሁት በማለት እግዚአብሔር አምላኩን አይበል እንጂ ሊረሳ ይችላል። ይሄን ሁሉ ያደረገው ምን ይላል? በልቡ ምን ይሰማዋል? ስሜት ኩራት ይሰማዋል። ከን ኮኺብ ወጥ ወደም የዲ عصا ኃይል הזה ይሄን ሁሉ ያደረገው ማን ነው? ይሄን ሁሉ ቤት የሰራው ማን ነው? ይሄን ሁሉ ፎቅ የገነባው ማን ነው? ይሄን ሁሉ ድልድይ የሰራው ማን ነው? ይሄን ሁሉ አስፋልት ይሄን ሁሉ የገነባው ማን ነው? የኔ ኃይልና የኔ እጅ ነው የኔ አቅም ነው ብሎ የሰው ልጅ እንዳይኮራ መጀመሪያ ምን ማድረግ አለበት? ከአዲሱ እህል ሀገራችሁ ስትቀመጡ ከምታፈሩት እህል ለእግዚአብሔር መጀመሪያ አቅርቡ። ለምን ባቀርባችሁ ሰዓት ምንነት ነው በውስጣችሁ የሚገነባ? ይህ ሁሉ ያለ እግዚአብሔር ምንም ነገር ሊሆን አይችልም። ይህ ሁሉ ነገር በእግዚአብሔር እጅ ነው። እግዚአብሔር ነው የሰጠ፣ ኃይልንም የሰጠ እግዚአብሔር ነው፣ ህይወትንም የሰጠ እግዚአብሔር ነው፣ መሬቷንም እስራኤል ሀገርንም የሰጠ እሱ ነው። በየዓመቱ ዝናቡንም የሚያዘንብ የዘራነው የሚበቅል ሁሉ በቅሎ ምንድነው ምን ያደርገው እግዚአብሔር አምላክ ነው ብሎ የሰው ልጅ ትልቅ እምነት በውስጡ ያድጋልኝ።
እና በዚህ የተነሳ የኦሜር ቆጠራ ሁልጊዜ ያስተምረናል። ምንም ያስተምረናል በእግዚአብሔር ያለንን እምነት ማለት ነው እየተገነባ እንዲሄድ ማለት ነው። በዚህም የተነሳ ነው በሐዋርያቱ ላይ ማለት ነው ስናነብ ምን የተጻፈ ያን ፌኖ አኮሄን በየውመ ነፍሄም ኦሜር ኦሜራት ኑፋ እሱ ማለት ብዙ ማዚያ ኒፍ ማለት ልክ እንዳለው ከፍ ማድረግ ነው። የሆነ ነገር ይዝና ከፍ ማድረግ አለ እህሉንን ይዝና ወደ ላይ ማንሳት አለበት ልክ እንደ መዝራት ማለት ነው። አዝን ለምንድነው ላመጻህ ላኒ ፎታ ኦሜር ለምንድነው ወደ ላይ ከፍ ማድረግ ያለበት ከታች ያለውንና መሬት ያለውን እህሉን ወደ ላይ ከፍ ማድረግ አለበት አንስቶ ወደ ላይ ብድግ ማድረግ አለበት ለምንድነው ምክንያቱም ይላልኝ በዚህ ዓለም እያንዳንዳችን ስንኖር ልክ ቅድም እንዳለው አይናን ሞረክ ይርጾና ሸሚት ባራህ ሸሎይት ገሽሙ ብኔ እስራኤል ባሞዳት ካርካ ህዝበ እስራኤል እግዚአብሔር አምላክ ከእስራኤል ሀገር ሲያመጣቸውና ህዝብ ዓለም ሲያኖረን እዚች ሀገር ሲያስቀምጠን እዚች የተቀደሰች ቦታ ሲያስቀምጠና ሁላችን ማለት ነው ከመድሪቱ ከሀገሪቱ ላይ ቁጭ ብለን ማለት ነው ብዙ የተለያዩ አሁን ባለንበት ህይወት ዘመን ማለት ነው ያንዳንዳችን ብዙ ስራዎችን እንሰራለን። ያንዳንዱ ወጦ ሰርቶ ይመጣል ይሰራል። እግዚአብሔር የተመሰገነ ይሁን። ሆኖም ግን የሰው ልጅ ምን ሊሆን ይችላል? ሁለመናው ማለት ነው ከስራው ጋር ሊዋሃድና ስራው ጋር ሊጣበቅ ይችላል። ማለትም ስራውን ብቻ እችን ዓለም ብቻ ይህንን ቁሳዊ ህይወትን ብቻ የበለጠ ከዚህ ጋር ተያይዞ ሊኖር ብቻ ሊሆን ነው ማለት ነው። ስለዚህ وناتال لايم أبوري بيتبوت هربي بخل بقال بخل صعد እግዚአብሔር አምላክ ምን አደረገ በዚህ ዓለም ሁላችንም ማለት ነው ህዝብ ዓለም ማለት ነው ጫና በዚህ ዓለም ቁሳዊ ህይወት ማለት ነው በህይወታችን ጫና እንዳያደርግብን ምን አደረገን ምን ሰጠና እግዚአብሔር ብዙ ትእዛዝ ሰጠና በመንሄድበት ሁሉ ቦታና በመንገኝበት ሁሉ ቦታ እግዚአብሔር ትእዛዝ መፈጸም እንድንችል ማለት ነው ትእዛዝን አበዛልና ለያኸድ ኮሊኒያኔ ብኒ አዳም የላሽም ይትባራክ ምክንያቱም በመናደርጋቸው ሁሉ ነገሮች ማለት ነው እግዚአብሔር አምላክን እንድናመሰግነው እንድናስታውሰው እምነታችን የበለጠ እንዲጠነክር ወደ ሁሉ ኃይላችንን ሁሉ የምናደርገው ነገር ማለት ነው ሁልጊዜ ማን ያስታውሰናል ፈጣሪ አምላካችን ያስታውሰናል። ስለዚህ ነው ብዙ ትእዛዝ ያበዛልና ሊዮት ኮላ ፖአሊማ ኹምሪም ለድራኺም ሜሪም ወመዘሪም ላጊያ ባህም ለሽለሙት አሚቲት ብሌት ከርቡ ላሽም ይባላል። ምክንያቱም በዚህ ዓለም ሰላም ድረስ ማለት ነው ሁሉ ነገሮች ማለት ነው ጥንቃቄ ኑሮና ተጠንቀቀን ማለት ነው ከእግዚአብሔር አምላካችን የበለጠ እንድንቀርብና እግዚአብሔርን ትእዛዝ እንድንፈጽም ሊሆን ነው ማለት ነው እንድንሆን ነው። ስለዚህ ነው ረቢ ሐናና በነካሻው መራት አገርሽ በሁሉ ዛቆት እስራኤል ፍኻ ሂርባል አይም ተራሚት ረቢ ሐናና በነካሻ ሚባልቅ ምን ይላል ለምንድን ነው እግዚአብሔር አምላክ ለህዝበ እስራኤል 613 ትእዛዝ ያበዛላቸው ከዛ በኋላም ደግሞ በዙ የተለያዩ አጥሮችና ብዙ የተለያዩ የሊቃውንቶች ትእዛዞች የበዛለ ምንድነው ለማከለሽ በሁለት ጻል ዛቆት እስራኤል ምክንያቱም እግዚአብሔር አምላክ ለህዝበ እስራኤል ትልቅ እድል ሊሰጣቸው ፈልጎ ነው ንጹህ ሊያደርግ ስለፈለገ ነው እግዚአብሔር የበለጠ እንድንቀርብ ነው ሁሉ ጊዜ በሚናደርገው ሁሉ ነገር ማለት ነው የእግዚአብሔርን መንገድ እንዳንረሳና ከእግዚአብሔር እንዳንርቅ ምን አደረገ ብዙ ትእዛዝንን አበዛልን። ስለዚህ የትእዛዝ ዓላማ ምንድነው ወትእዛዝንን እግዚአብሔር አምላክ ሲሰጠን ለምንድነው ካለንበት ቁሳዊ ህይወት የተቀደሰ ህይወት መንፈሳዊ ህይወት እንድንኖር ማለትም በአንድ በኩል ስራ እንሰራለን በአንድ በኩል አገሪቱን እናለማታለን በአንድ በኩል እያንዳንዱ ማለት ነው ሰርቶ በክብሮትና በክብር ይበላል ይጠጣል አባል ግን እግዚአብሔርን ደግሞ እንዳይረሳ ማለት ነው ስራ ቦታ ስትሄድም እግዚአብሔርን ታስታውሳለህ ከቤት ስትቀመጥም እግዚአብሔርን ታስታውሳለህ ግበረ ሆኖ እህልንም ሲያፈራም ከመጀመሪያው ከፍሉ ማለት ነው አንስቶ ለእግዚአብሔር ይሰጣልኝ። ስለዚህ ማለት ነው እቺን ዓለም ማለት ነው ወደ ላይ ከፍ ነው እንጂ ምን አድርጋት እቺ ዓለም እኛንን ዝቅ እንዳታደርገን በልተን ጠጥተን ማለት ነው እግዚአብሔርን ተረሳንና ከእግዚአብሔር ከራቅና ይሄ እንስሳዊ ህይወት ነውና ማለት ነው እንስሳው ማለት ነው ከበላ በኋላ ሁሉ ነገር ይረሳዋል በቃ ሆዱ ሞላ ተው ሰው ግን ማለት ነው ይበላል ይጠጣልኝ አይረሳም እግዚአብሔርን እግዚአብሔር ያደርጋል ያመሰግናል እግዚአብሔርን ይባርካል የበለጠ ለእግዚአብሔር የምስጋና መስዋዕትነትን ይሰጣልኝ በዚህ ዓለም ሳለ ድረስ ህይወቱን ማለት ነው የበለጠ ወደ እግዚአብሔር ከፍ ያለ የተቀደሰ ህይወት ሊኖር ይችላል ማለት ነው ለከን ስለዚህ ማለት ነው የሰው ልጅ ማለት ነው መቀደስ አለበት ትልቁ ቅድስናችን ደግሞ ምንድነው ትእዛዛቶችን በመፈጸማቸው ብቻ ሳይሆን ምግቡንም በመንበላበት ቁጥር ምግብ በበላነ ቁጥር ማለት ነው በዚህ የተነሳ ነው ቪቴም ከዱሽም የተቀደሳችሁ ሁኑልኝ ስል በምንድነው የሰው ልጅ የሚቀደሰው ይላል ሁሉ ጊዜ ትእዛዝ ብቻ በመፈጸም ነው እንደዚህ ከሆነ ማሳይበላ ሊኖር ነው ማለት ነው ሎ የሰው ልጅ የይሁዲ ቅድስና ምንድነው በመበላበት ሰዓትም ቅድስና ማግኘት አለበት ሐሳቡን ንጹህ አድርጎ ሲበላ ለሚበላበት ዓላማ ለምንድነው እግዚአብሔር ለማመስገን ነው አሁን ያለነ ያንዳንዶችን በነዚህ 7 ቀናቶች ማለት ነው አድልወነ ባውሃሸም ማጻን በላለን ቂጣን በላለን የምንበላቸው ሁሉ ቂጣ ማለት ነው ልክ መና እንደመብላት እንደማለት ነው ግን አንድ ሰው ማለት ነው ሆዱን በልቶ ዝም ብሎ
እንትን ሊሆን ይችላል። አንዱ ደግሞ ቂጣ በልተው አመቱን ሁሉ ማለት ነው በውስጡ እምነት ደረጃ ይገነባለታል። በእግዚአብሔር ሁሉ ነገር ከእግዚአብሔር እንደሚመጣ ሊያምን ይችላል። ምኑ ነው የሚወስነው? ልቦ ነው፣ ሀሳቡ፣ ፍላጎቱ ሲያስተውል ማለት ነው። ስንበላ ስንጠጣ ማለት ነው ስናስተውል ፈጣሪ አምላክ ነው ይሄን ሁሉ የሰጠን እኮ። እያንዳንዱ ጉርሻ እግዚአብሔር ባይሰጠን ኑሮ ምንኖርበት የለንም። ስለዚህ ለእግዚአብሔር እናመስግን። ምስጋናዬ ደግሞ ምንድነው? ከበለው በኋላ ኃይል አቅም ኑሮኝ በአይኔም በጆሮዬም በአፍንጫዬም በአፌም በእግሮቼም በሁሉ ክፍለ አካላቶችም ፈጣሪ አምላክነትን እንዳገለግልና እንዳመሰግን ነው ብሎ የሰው ልጅ ማለት ነው እንደዚህ አይነት ህይወት ሲኖር ህይወቱ ሙሉ በሙሉ የተቀደሰ ይሆናል ማለት ነው። ለከን ስለዚህ እግዚአብሔር አምላክ ማለት ነው እዚች ሀገር የተቀደሰች ሀገር ሲያኖረን ብዙ ትእዛዝ አበዛልን። ከእህሉ መስዋዕት እንድናመጣ ከእንስሳውም መስዋዕት እንድናመጣ መስዋዕት ባመጣን ቁጥር ቁርባን ባመጣን ቁጥር እግዚአብሔር እናስታውሳለን። ሁሉ ነገር ከእግዚአብሔር ነው በማለት ነውና እና ስለዚህ እያንዳንዳችን ማለት ነው ኦሪት በህይወታችን ሲኖርና ኦሪትን የበለጠ ስንዝ ማለት ነው እዚህ የበለጠ ህይወታችን እየተገነባ ይሄዳል ማለት ነው። እዚህ የመጀመሪያው ክፍል ይሆናል። ቀጥሎ ደግሞ እግዚአብሔር አምላክ ፍቃድ ቢሰጠና ስለ ኦሜር ልንማር እንችላለን። مواعيد لسمخة خجيم زبانيم لسه الصوم قتلوا لمون